በፓኪስታንና በአፍጋኒስታን ድንበር አካባቢዎች ለወራት የቆየው ውጥረት ተባብሶ ወደ ቀጥታ ወታደራዊ ግጭት መሸጋገሩን ለመረዳት ተችሏል። የፓኪስታን መከላከያ ሚኒስትር ሐዋጅ አሲፍ ሀገራቸው በትዕግስት ስትጠባበቅ መቆየቷን ገልጸው በአሁኑ ወቅት ግን ሁኔታው ወደ ግልጽ ጦርነት መሸጋገሩንና ጦር ኃይላቸውን ወሳኝ የተባለ እርምጃ መውሰድ መጀመሩን አስታውቀዋል። ይህ ግጭት የተቀሰቀሰው በሁለቱ ሀገራት መካከል በዴፋክቶ ድንበርነት የምታገለግለውና 2640 ኪሎ ሜትር ርዝመት ያላት የድሮአንድ መስመር አካባቢ ነው። አፍጋኒስታን ይህን ድንበር እውቅና የማትሰጠው ሲሆን በድንበሩ ግራና ቀኝ የሚገኙ ማህበረሰቦችም ጥብቅ ሃይማኖታዊና ባህላዊ ትስስር ያላቸው ናቸው። የአፍጋኒስታን ታሊባን መንግስት ቃል አቀባይ ዘቡሂላህ ሙጃሂድ እንደገለጹት የአፍጋኒስታን ጦር በድሮአንድ መስመር በኩል በፓኪስታን ወታደራዊ ይዞታዎች ላይ መጠነ ሰፊ የጥቃት እርምጃ ወስዷል። 4 ሰዓታት በፈጀው በዚህ ውጊያ 55 የፓኪስታን ወታደሮችን መግደላቸውን፣ 2 ወታደራዊ ካምፖችና 19 ጥበቃ ጣቢያዎችን መቆጣጠራቸውን ታሊባን ገልጿል። በሌላ በኩል የፓኪስታን ኢንፎርሜሽን ሚኒስትር አታኡላህ ታራር በበኩላቸው 133 የታሊባን ታጋዮች መገደላቸውንና ከ200 በላይ መቁሰላቸውን ገልጸው ፓኪስታን በካቡልና በካንዳሃር የሚገኙ ወታደራዊ መሰረተ ልማቶችን በአየር ድብደባ ማውደሟን አረጋግጠዋል። ለፓኪስታን የአየር ጥቃት መነሻ የሆነው በሀገሪቱ ውስጥ በተከታታይ የደረሱ የሽብር ጥቃቶች መሆናቸው ተመላክቷል። በተለይም በጥር ወር መጨረሻና በየካቲት ወር መጀመሪያ ላይ በኢስላማባድ በሚገኘው መስጅድና በጃውር የጸጥታ ጣቢያ ላይ በደረሱ የቦምብ ጥቃቶች በርካታ ወታደሮችና ንጹሐን መገደላቸው ይታወሳል። ፓኪስታን እነዚህ ጥቃቶች የፈጸሙት በአፍጋኒስታን መጠለያ ያላቸውና ቴህሪክ ታሊባን ፓኪስታን የተባሉ ቡድኖች ናቸው በሚል ለአፍጋኒስታን በተደጋጋሚ ዲፕሎማሲያዊ ማስጠንቀቂያ ስትሰጥ ቆይታለች። ይሁን እንጂ ድንበር ተሻጋሪ ጥቃቶቹ ባለመቆማቸው ፓኪስታን ወደ ቀድሞ ወታደራዊ እርምጃ መግባቷን ገልጻለች። በሁለቱ ሀገራት መካከል ያለው የወታደራዊ አቅም ልዩነት ከፍተኛ መሆኑ ይነገራል። ፓኪስታን 660 ሺህ የሚጠጋ የሰው ኃይል፣ ዘመናዊ የጦር አውሮፕላኖችና 170 ገደማ የኒውክሌር ጦር መሳሪያዎች ያሏት ሲሆን አፍጋኒስታን በበኩሏ 172 ሺህ የሰው ኃይልና ጥቂት የቀድሞ ሶቪየት ህብረት ዘመን አውሮፕላን ብቻ ያሏት በመሆኑ ጦርነቱ ወደ ከፋ ደረጃ ካመራ ቀጠናዊ አለመረጋጋትን ሊፈጥር ይችላል የሚል ስጋት ተፈጥሯል። የቀድሞው የአፍጋኒስታን ፕሬዚዳንት ሐሚድ ካርዛይ ሀገራቸው ወራሪን በቆራጥነት እንደምትከላከል ቢገልጹም ፓኪስታን ግን ለደህንነቷ ስጋት የሆኑ ታጣቂዎችን ለመደምሰስ ቆርጣ መነሳቷን አስታውቃለች። እንደተመለከተው መረጃ ከሆነ ዓለም አቀፍ ማህበረሰብ በጉዳዩ ላይ ያለውን ስጋት እየገለጸም ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ሁኔታው በቅርበት እየተከታተሉ መሆናቸውንና ግጭቱ እንዲያቆም ማሳሰባቸው ተገልጿል። በተመሳሳይ የሩሲያና የኢራን የውጭ ጉዳይ ሚኒስትሮች ሁለቱ ሀገራት ልዩነታቸውን በዲፕሎማሲያዊ መንገድና በውይይት እንዲፈቱ ጥሪም አቅርበዋል። ሩሲያ አስፈላጊ ሆኖ ከተገኘ በሁለቱ ሀገራት መካከል ሽምግልና ለመስጠት ዝግጁ መሆኗንም ገልጻለች። በአሁኑ ወቅትም በቱርካም የድንበር ማቋረጫ አካባቢ የተኩስ ልውውጥ እየተሰማ ሲሆን ግጭቱ ወደ ሙሉ ጦርነት ያመራል ወይንስ በሽምግልና ይቆማል የሚለው ጉዳይ በዓለም አቀፍ ማህበረሰብ ዘንድ በትልቅ ትኩረት እየተጠበቀ ይገኛል።